ነበር ቤት ውስጥና ከሷ ጋር አብረን እናንቆራቆር ነበር እንሰራ ነበርና ከወንድሜም ከናቴም ያው እናኩታው ነው ውበቱ ልብሳችን ብሎ እንዲታይ እንደ ባንዲራችን እናኩታው ነው ውበቱ ልብሳችን ቅብብሎሹ በባህል አልባሳት በኩልም ቀጥሏል። እቴጌ ጥበብን ከምስረታው ጀምሮ ለ15 ዓመታት ከመምራት ጉዞ በኋላ ያለፉትን 5 ዓመታት ደግሞ ወደ ልጅ በማሻገር ቅብብሎሹን ማስቀጠል ተችሏል። እንኳን መጣችሁ። እግዚአብሔር ይባርክህ ይሁን። እቴጌ ጥበብ 20 ዓመት ሆኖታል። ታናሽ ወራቴ ደግሞ ይቀጥላለች። እግዚአብሔር ያስከትላት። መልካም ሕይወት ይገልጻለሁ። እግዚአብሔር ይስጥልኝ። ጥበብ ደምቄታ ያለ ነጠላና ኩታው ጋቢ ማራኪ ነው። እናቴን ጠይቋ ሚስጥሩ ጥልቅ ነው። ሀያት ቅድመ አያቴ የመጣ ውርስ ነው የኢትዮጵያ። ቤት መተው ሲወሰወሱ ታያለች። አንዳንድ ጊዜ ጠፋ ሲበላሽም ጥሩም ሲሆን የሚደረገውን ነገር ያለውን እንቅስቃሴ ታያለችና እንደምታየኝ ግን አላቅም ነበር። እናቴ በነበረችበት በምትሰራበት ወቅት በጣም ደስተኛ ሆና ትሰራ ነበር። እዛም ላይ ስኬታማም ነበረች። ስለዚህ ያው ተማሪ ሆነን ትንንሾች ልጆች በነበርንበት ሰዓት ሱቋ እዛ እየሄድን እንውል ነበር እና እኔ ከስር አይ ነበር እና ስራውን በጣም ነው የምወደው እና አይ ቲንክ ከስር እያልኩኝ አይ ስለነበረ ፍቅሩ አድሮብኝ ነበርና ያው በጣም ደስተኛ ነኝ በመረከቤ። ስራውን በጣም ወደው ካሳለፈችው ቻሌንጅ አንፃር ብዙ መሰናክሎች ነበሩና ለዛ ይቅርብሽ ብላይ ነበር። ግን በድፍረት ነው ውስጤ ይነግረኝ ነበር በጣም ነው የምወደው ስራውንና ከዚህ ውጪ ምንም አይነት ስራ አልሰራም ነው ያልኳት። ቀጭን ሰው ላይ ያየውን እንደዚህ በፒክቸር ያሳየናቸው ይሄንን ስሩልን ይላል። ታየኝ እህት ላንቺና ለኔ አይሆንም ነው ምለው ቀድሜ አብሬ ነው የምናገረው። ምክንያቱም እኛ ወፍራም ነን እንደዚህ አይነት ነገር ምናምን ብዬላል። ያንን ሁሉ አሸንፈው ግን አልችልም ብለው ልብስ ያሰፍሻል። ልብሱን ከሰፋሽላቸው በኋላ ግን ደግሞ አንቺ እንዳበላሸሽባችሁ ያስቡታል። ቀድመሽ ግን ተናግረሻልና ከባድ ነው። ይሄንን ሁሉ ነገር ትችያለሽ ወይ ነው ያልኳት። ግዴለሽም አለች። ያው ተወጣች። ጥልፍ በእጄ ስኬች አደርጋለሁ። ስኬች ያደረጉትን ለሸማኔዎች ለጠላፊም እንሰጣለን። አዳዲስ ዲዛይኖችን ነው በብዛት ፎከስ የምናደርግባቸው ነገሮችና እዛ ውስጥ ስኬች እያደረኩኝ ሰጣቸዋለሁ። ልብሳችን ብሎ እንዲታይ እንደ ባንዲራችን እናኩታው ነው ውበቱ ልብሳችን። ሁሉም ነገር ከመሰረቱ ይጀምራል። በጥቂት ሰራተኞች የሀገር ባህል አልባሳት ጥንታዊ መሰረታቸውን ይዘው ግን ደግሞ ዘምነው እንዲሰሩ የሚል ራዕይ በራዬ ውስጥ ያድራል። እቴጌ የሚለውን ስያሜ ይዞ በ1996 ዓ.ም ጉዞ አድ ተባለ። ነገሩን ታዲያ ቆየት ብሎም ቢሆን እቴጌ የተሰኘው ሙዚቃ ያጀበውም ይመስላል። እቴጌ ዘፈን ከኛ እቴጌ ጥበብን ካቋቋምን በኋላ የመጣ ዘፈን ነው። እቴጌ ሲባል መቼም ያው ቀዳማዊ እመቤት ነው። ምርጥ ልብስ የሚለብሱ ቀዳማዊ ስለሆኑ በቅድሚያ ቆንጆ ነገር ላያቸው ላይ ስለሚታይ ጥሩ ነገር ስለሚታወቅ ከዛ በመነሳት ነው እቴጌ ጥበብ ያለው። ከዚህ ትርጉም በመነሳት እናቴ ጥላይ አራጌ ከእናት አባት ቅድመ አያቶቿ ወርሳ እቴጌ የእደ ጥበብ ማዕከል በሚል ርዕስ ስታወርሰኝ እኔም ይህንን የጥበብ ቅብብሎች ተቀብዬ ባህላዊነቱና ጥንታዊነቱን ሳይለቅ ጥበቡን በማዘመን የላቀ ደረጃ ለማድረስ የበኩሌን ጉልህ አስተዋጽኦ በማድረግ ላይ ይገኛለሁ። ጌታየለ ነጠላና ኩታው ጋቢ ማራኪ ነው። እናቴን ጠይቋ ሚስጥሩ ጥልቅ ነው። አገር ልብስ በጣም ነው የምወደው። በጣም ሰው ስራ ሲጀምር ስራውን መውደድ አለበት። ስራውን ከወደድሽውና ለሱ ደግሞ ራስሽን አሳልፈሽ ከሰጠሽ ታሸንፊያለሽ። የቤት እመቤት ነበርኩ። ግን ሀሳቡ ሲመጣ ቤት ከሙል ምን ብሰራ ይሻላል የሚለው ነገር ሲመጣ መጀመሪያ የመጣልኝ ነገር እሱ ብቻ። በጥሩ ሁኔታ እየሰራሁ ነበር። በአጭር ጊዜ ውስጥ ሰው እንዲያቀን ሆነ። አንድን ነገር አይተሽ እንዲህ ስለሚማርክሽ አይደለም፣ ዲቴይሉ እንዴት ነው የተሰራው የሚለውንም ነገር ማየት ፈልጋለሁ። እኔ ልብስ ስሰፋ ተገልብጦ እንኳን ቢለበስ እንዲለበስ አድርገን ነበር የምንሰራው እኛ። ምክንያቱም ውበቱ ያ ነው።
በእነዚህ የ20 ዓመታት ጉዞ ውስጥ እቴጌ ጥበብ የተለያዩ መድረኮችን በማዘጋጀትና እድገትና ለውጡን በማስመስከር መቀጠል የቻለ ነው። በሀገር ፍቅር ቲያትር፣ በጊዮን ሆቴል በተሰናዱ ዝግጅቶች ውስጥም ይህን የለውጥ ጉዞ እናስተውላለን። እቴጌ ጥበብ በጨርቆቹ፣ በስፌቱ፣ በአዳዲስ ንድፎቹም ጭምር በጊዜ ሂደት ለመታወቅ ጊዜ አልወሰደም። ያኔ ሳባ ነበር የሚሰራው፣ አሁን ግን መነን ነው አሁን የሚሰራው። ሳባ በፓተርን ተቆርጦ ነው የሚሰራው። የተለያየ ዲዛይን የፈለግሽውን ዲዛይን ሾው ላይ የመጀመሪያ ሾው ላይ እንደውም በብዛት የቀረበው እሱ ነው፣ ሳባው ማለት ነው። ቆንጆ ነበር። ያው ብዙ ሞዴሊስቶች አልብሰናል፣ የወንድም የሴትም። እንግዲህ ያን ሰዓት ሾው ራሱ ብዙ አይታወቅም። ብዙ ልብስ የሚወደደው ፈርጥ ጥበብ የሚባላል። ፈርጥ ጥበብ ማለት እንዴት ነው መሰለሽ? እያንዳንዷ ክር እየተቋጠረች የምትሰራ ነው እና ለሸማኔው ፈታኝ ነው፣ ለለባሹ ደግሞ ውብ ነው። እንዲሁ ልብስ ስላማረ ብቻ እንዳይመስልሽ፣ በጣም ብዙ ጥበብ የሚፈስበት ነገር ነው። ከባድ አንዷን ዘንግ እንዲህ ለማውጣት 1 ወር 2 ወር የሚፈጅባቸው ጊዜ አለ። የእጅ ጥልፍ ሲሆን ጊዜ ይዛል። ድሮ ላይ ብዙ ጊዜ ፋሽን የነበረው ሳባ ነበረ። ሳባ ልብስ ብዙ ጊዜ ተሰርቷል። አሁን ላይ ግን ብዙ የሚመረጠው መነን ነው። ወርክሾፕ አለን። ወርክሾፕ ሰፊዎች አሉ፣ ዘምዛሚዎች አሉ፣ ነጠላ የሚቋጩ አሉ። ሰራተኛ ወደ 17 ሰራተኞች አሉ። የምታየው ሰራተኛ በጣም ብዙ አመት የቆየ ነው፣ እንደኔ ማለት ነው። ሰፊዎቹ ብቲ፣ ጠላፊዎቹ፣ ሸማኔዎቹ አብረውን የቆዩ ናቸው። ደስተኞች ናቸው። አበሻዊነት ነው ከፍ ብሎ እንዲታይ እንደ ባንዲራችን፣ ጥልፍና ኩታው ነው ውበቱ ልብሳችን። ከፍ ብሎ እንዲታይ እንደ ባንዲራችን፣ ጥልፍና ኩታው ነው ውበቱ። አንድ ወቅት እንደውም አንዴ ሰርግ ስራ ነበረኝ። ትልቅ ሰርግ ነው። ጠላፊው ልብሱን ይዞ ጠፋ። እኔ እንዳበደ ሰው ነበር በየመንገዱ የሚሄደው። የምናገረውንም የማደርገውንም አላውቅም ነበር። 3 ቀን ነው የቀረው ለሰርጉ። ልብሱ እንትን መደረግ ነበረበት፣ መታየት አለበት። ምን ልሁን እና የሱን ቀን አረሳው። የአገር ባህል ልብሴን እኮራበታለሁ፣ በእቴጌዋ ጥበብ ደምቄ እታያለሁ። ነጠላና ኩታው ጋቢ ማራኪ ነው። አንዲት ታዋቂ ዘፋኝ ልብሱን ዲስፕሌይ አሻንጉሊት ላይ ሰርተ ነው ታይዋለች። ይህንን ልብስ አውርዱልኝ ልልበሰው አለች። አይ ይሄ እኮ በስፒል ነው የተሰራው አልናት። እንደዚሁ አድርጋችሁ ላይ ስፉት አለች። ኒው ይር ነው ነገ ኢቭ ነው። እንዴት አድርጋስ ነው እሱ ላይ የሰራችሁትን ላይ ስፉልኝ አለች። በመርፌና በክር ላይ ተሰፍቶላት ኢቭን አሳለፈች። ጥልፍና ኩታው ነው ውበቱ ልብሳችን፣ ከፍ ብሎ እንዲታይ እንደ ባንዲራችን። ጥልፍና ኩታው ነው ውበቱ ልብሳችን፣ ከፍ ብሎ እንዲታይ። የሀበሻ ልብስ መስራት በጣም ፈታኝ ነው። አሁን አንቺ እኔ ጋር መተሽ ትልቅ ሰርጋለሽ፣ እኛ ጋር መተሽ ኦርደር ትሰጫለሽ። ያንቺን ኦርደር በእለቱ ለማድረስ ሁላችንም ተጨንቀን ነው የምንሰራው። ከላይ እስከ ታች ዲዛይን ያደርጋሉ፣ እነራዬ እነሆና ዲዛይን ያደርጋሉ። እኛ ደግሞ ተቀብለን እንሰራለን። በቀኑ አንቺን አልብሰን ማስደሰትና እዛ ሰርግ ላይ ማዋል ያ ትልቅ ነገር ነው። ባሰብሹ መንገድ የማይሄድልሽ ነገር አለ። ዛሬ ጥሩ ነገር ሰራለሁ ብለሽ አስበሽ ኦርደር ተቀብለሽ ወይ ክሩ ይጠፋል እና ትንሽ ከባድ ነው። ለማንኛውም ተወጥተነዋል፣ እዚህ ደርሰናል። ኢትዮጵያዊነቴ ክብር መለያ ነው ለኔም ላንተም ላንቺም አበሻ። እቴጌ የባህል አልባሳት ጥበብ ከሀገር ውስጥ እስከ ውጭ ሀገራት ባሉ ተጠቃሚዎቹ በኩል ከዘመኑ ጋር በንድፍም በቴክኒክም ለማደግ እየተጋ ቀጥሏል። ነገውም የሰመረ ጉዞ እንዲሆን ይታሰባል። ለሱም እንሰራለን፣ ለባለቤቱም እንሰራለን። የሚለብሰውን የሚያውቀው እሱ ነው። እኛ ግን ይሄ ይሰራልን ስል ሸሚዝ እንዴት ብቻ እንዳይመስልሽ፣ ሱሪ ሁሉ እንሰራለታለን። ተጋቢ ማራኪ ነው። እናቴን ጠይቋ ሚስጥሩ ጥልቅ ነው። ሀያት ቅድመ አያቴ የመጣ ውርስ ነው የኢትዮጵያዊነቴ። ክሩም ጥበቡም ጨርቁም ማቴሪያሉ ይሄ ራሱ ይሄ የዚህ ጨርቅ አይነት ራሱ ትልቅ ቫልዩ አለው። ይሄንን ልብስ ይሸከማል ወይ ጥበቡን ይሸከማል ወይ የሚለውም ነገር አብሮ ይታያልና በጣም ቆንጆ ነው የምለው። ሁሉንም ነገር አሟልቶ ያዘው። እኔ እንደዚህ እወዳለሁ። ውበቱ ልብሳችን ቀብለ ብሎ እንዲታይ ባንዲራችን
እኔና እኔን መሰል ሰዎች ብንለብስ የሚያምርብን ይሄን አይነት ልብስ ነው እና ይሄንን ነው የምወደው ነው። ጥበብ ዛሬ ደምቅ ያለው የአገር ባህል ልብሴን እኮራበታለሁ። በእቴጌዋ ጥበብ ደምቄ እታያለሁ። ከዚህ በኋላ የምመኘውም የምፈልገውም አገር አቀፍ ሳይሆን ዓለም አቀፍ እውቅና እንዲኖረው የባህል ልብሳችን የኢትዮጵያ ከኢትዮጵያ እንዲባል እንደሱ እንዲሆን አስባለሁ። ይሆናል ብዬም ደግሞ አስባለሁ። ክብር መለያ ነው ለኔም ላንተም ላንቺም አበሻዊነት ነው። ከፍ ብሎ እንዲታይ እንደ ባንዲራችን ጥልፍና ኩታው ነው ውበቱ ልብሳችን። ከፍ ብሎ እንዲታይ እንደ ባንዲራችን ጥልፍና ኩታው ነው ውበቱ ልብሳችን። የሰዓቱ የፋና ቀለማት